በአብዛኛው የንቅናቄ መድረኮችን የምናካሄደው ትንሽ ዘግየት ብለን ነው የነበረው። በዚህ ዓመት ቀድመን ነው ንቅናቄ መድረኩን ያካሄድነው። ስለዚህ የንቅናቄ መድረኩን እንዳካሄደ በቀጥታ ሂደን ፊዚካል ስራውን ላንሰራ እንችላለን። ነገር ግን አንደኛ ምንጀምርበት ጊዜ ወደዚህ ይቀርባል የሚለውን ነገር በሀሳብ ደረጃ መያዝ በጣም ተገቢ ነው። ከዚህ በፊት የአፈርና ውሃ አቀባ ስራ ስንሰራ ወይም የተፋሰስ ልማት ስራ ስንሰራ መሬቱ ከደረቀ በኋላ አርሶ አደሩ በጣም ነው የሚቸገር የነበረው። አሁን እርጥበት አዘል ቦታዎቹ በተለይ በምርት ያልተሸፈኑት ቀድሞ የሚጀምሩበት አግባብ እንዲኖር በየቀበሌው አስቦ መስራት ይጠይቃል። ሁለተኛ ባለሙያዎች ብዙውን የቅድመ ዝግጅት ስራ የሚሰራው እዛው እንደጀመርን ቁፋሮ ያለ የመለካት የተለያየ ነገር ማድረግ ነበረ። የቅድመ ዝግጅት ስራዎች ቀድመው በሰነድ ደረጃ መጠናቀቅ እንዳለባቸው ግንዛቤ መያዝ ይጠይቃል ብዬ አስባለሁ። እንግዲህ በተፈጥሮ ሀብት ጥበቃ ስራ የአፈርና ውሃ አቀባ ስራዎችን በስፋት የምንሰራበት፣ የተለዩ ተፋሰሶችን ደግሞ ወደ ህብረት ስራ ማህበር የምናሸጋግርበት፣ ቦታዎቹን ደግሞ ከሰራን በኋላ በየዓመቱ በእርግጥ የተሻሻለ ነገር እንዲኖር ሰው በተለይ በአርሶ አደር ማሳ ላይ ከተሰራ በኋላ መልሰው የሚፈርሱበት፣ ከንክኪ ነፃ ማናደርግበት፣ ከልለን ማንጠቀምበት ሁኔታ ነው ያለው። ይሄ በከፍተኛ ሁኔታ መሻሻል ያለበት ነው። መሻሻል ያለ ቢሆንም የሰው ጉልበት ወጥቶበት የአፈርና ውሃ አቀባ ስራ ከተሰራ በኋላ ተመልሶ የሚፈርስ ከሆነ በጣም ችግር ስለሆነ እዚህ ያለን አመራሮች፣ ሙያተኞች በስፋት ስራ መስራት አለብን። የህብረት ስራ ማህበራት፣ የተፋሰስ ማህበራትን እውቅና እየሰጠን የምስክር ወረቀት እየሰጠን በህገ ደንቡ መሰረት እየተዳደረ መሬቱ ከንክኪ ነፃ መሆን አለበት ነው። ከዚህ ጋር ጎን ለጎን የተሰሩ ተፋሰሶችን ደግሞ በእጽዋት ማጠናቀር ስራ እንሰራለን ነው። ሌላውና አብሮ የዛሬ የንቅናቄ መድረክ አካል የሆነው የመስኖ አትክልትና ፍራፍሬ ልማት የንቅናቄ መድረክ ነው። እንደተባለው በወረዳችን ከቅርብ ጊዜ ወዲህ የበጋ መስኖ ስንዴ ማምረትን ጨምሮ በአትክልትና ፍራፍሬ ልማት እያደገ ያለ ነው። እዚህ በፊት የገበያ እጥረቱ መሰረታዊ ችግር የነበረበት ነው። አሁን ላይ የግብይት ስርዓቱን ጭምር ንግድን፣ ህብረት ስራ ማህበራትን በጋራ ሆነን የአትክልትና ፍራፍሬ ልማት ላይ በተለይ ውሃ ተደራሽ በሆኑ አካባቢዎች ላይ ሰፊ ስራ መስራት አለብን። ባለፈው ዓመት አስኩና አቦ ላይ የተመረተ ሽንኩርት ታስታውሳላችሁ። እዚህ መጥቶ ለመንግስት ሰራተኛው ሲከፋፈል ያውም አይደርስበት ሁኔታ የተፈጠረው። ስለዚህ በስፋት በጋ መስኖ ስንዴ ላይ አሁንም በሰፋፊ ማሳዎች ላይ ስራ መስራት አለብን። በጠባብ ማሳዎች ደግሞ የአትክልትና ፍራፍሬ ልማትን የጎመን፣ የቃሪያ፣ የሽንኩርት እና የመሳሰሉትን ሰፊ ስራ መስራት እንዳለብን መውሰድ አለብን። በተለይ አንድን የውሃ አካል ከጥቅም ውጭ መሆን የለበት የሚለውን ነገር መግባባት አለብን። ብዙ ጊዜ በሺህ ቦታዎች ላይ ውሃ ሲፈስ ይታያል። ስለዚህ እነኛን ቦታዎች ለወጣቶች አደራጅቶ ሰጥቶ ወጣቱን ከጫካ የደን ውጤቶች ላይ አደጋ ከሚያደርስ ይልቅ ከዛች አካባቢ ብንሰጠው በአመት 3 ጊዜና 4 ጊዜ እያመረተ ኑሮ የሚለውጥበት ሁኔታ ሊኖር ስለሚችል ምርትም ጭምር በከፍተኛ ሁኔታ ስለሚያደግ ለመስኖ ተደራሽ የሆኑ አካባቢዎችን፣ ቦታዎችን ማልማት ይጠይቃል የሚለውን ነገር መውሰድ ነው። ስሜ ሞገስ ጓዴ ይባላለሁ። ከከሳቸው ቀበሌ ዋና አስተዳዳሪ ነኝ። እኔ በዛሬው ዕለት በአንጃ ወረዳ ግብርና በ2018 የተፈጥሮ ሀብት ስራ ንቅናቄ መድረክ ላይ እና አትክልትና ፍራፍሬ ንቅናቄ መድረክ ላይ እኔ ከዚህ በፊት ካለፉት ዓመታት ለየት ያለ ያደርጉዋል ብዬ የሚያስቡት ቀድሞ አሁን ላይ እርጥበቱ ሳይደርቅ ቀድሞ በማሰቡና ቀድሞ ወደ ስራ በመግባቱ በጣም ለአርሶ አደሩም አያስቸግርም፣ ለኛም ለአመራሩም የሚያስቸግር ነገር አይደለም። ቀድሞ በመስራቱ ቀድመን ስራችንን ሰርተን ወደ ምርት መሰብሰብ ወደ ባህላትን ወደ ማክበር
እንገባለን። ይህም ብዬ እኔ ምናልባት ቀድሞ ከመቼውም ጊዜ ያላደረገው እንዲህ ቀድሞ በማሰቡ በጣም ደስተኛ ነኝ እና ስለዚህ አሁን ላይ እኛ ሄደን ህዝብን አወያይተን ያው ሸንሽነን ለልማት ቡድን አስረክበን ስራውን በተገቢው በተባለው ቀን ጨርሰን እናስረክባለን የሚል ሀሳብ አለኝ። እኔ በጣም አመሰግናለሁ። በለጠ በቃሉ ነው የሚባለው። የዙፋሪ አብስተም ቀበሌ ግብርና ጽሕፈት ቤት ተወካይ ኃላፊ ነኝ። እንግዲህ ያው እዛ ዙፋሪ አብስተም ቀበሌ መስራት ከጀመርኩ 5 አመት እየሞላኝ ነው። ከአመት አመት የተፈጥሮ ሀብት ስራ እየጨመረ የተሰራውን ዘላቂ በማድረግ በኩልም የተሻለ ስራ እየሰራን የመጣንበት ነው። ግን ደግሞ ከሌሎች አመቶች በተለየ በ2017 ዓመተ ምህረት የተሻለ ስራ የሰራንበት 3 ተፋሰስ አለን። በሶስቱም ተፋሰስ የተለያዩ ስትራክቸሮችን የሰራንበት ክትር፣ ትሬንች፣ የእርከን ደረጃ ማሳደግ፣ እርከን ጥገና፣ የተከላ ስራዎች፣ ቦረቦር ክትር ሰርቶ በእጽዋት ማጠናከር በሰፊው የሰራንበትና ከሌሎች ቀበሌዎች በተሻለ የፈጸምንበት አመት ነው የነበረው። ያ የተሰራው ስራም አሁን ላይ ከንክኪ ተከልሎ የተሰሩ ስራዎች በሙሉ ከንክኪ ተከልሎ ከልግጦች ነፃ ሆኖ የተጎዱ ቦረቦሮች በእጽዋትና በሳር ግንጣይ ተጠናክሮ የተሻለ ቁመና ላይ ያለበት ሁኔታ ነው ያለው። ለቀጣይ ለመስራትም ከባለፈው አመት ከሰራናቸው ስራዎች ብዙ ትምህርት የተገኘበት ነው። አንደኛ በሰፊው ትሬንች እና እርከን የሰራንበትን ቦታ ተከልሎ አሁን ላይ ህብረተሰቡ ድርቆሽ እያጨደ እየመገበ ያለበት፣ ሳር በክረምት እያጨደ ወስዶ ቤቱ እየመገበ ያለበት ወይም ለእንስሳቶቹ እያበላ ያለበት ሁኔታ ስላለ ሌሎች ተፋሰሶችም ይህን ተሞክሮ ወስደው ወይም ያልተከለሉ አካባቢዎችን ከልለው ውጤት በሚያመጣ መልኩ እንደዚህ ጥቅም በሚሰጥ መልኩ ለማስቀጠል ሌሎች ጎጦችና ተፋሰሶች ጋር እየተነጋገርን ያለንበት ሁኔታ ነው ያለው። በዚህ አመት ብዙ የለየናቸው እርከን ይሰራል፣ ክትር ይሰራል፣ ትሬንች ይሰራ እያንዳንዱ ስትራክቸር ለመስራት የለየናቸው ቦታዎች አሉ። ቅድመ ዝግጅታችንንም ያጠናቀቅንበት ሁኔታ ስላለ ከባለፈው አመት በተሻለ ለመፈጸም አቅደናል። ከሚመለከተው አካል ጋር ተፋሰስ ኮሚቴው ጋር አመራሩ ጋር ተነጋግረን ጨርሰናል። አሁን ላይ ምናልባት ታህሳስ 1 ለመጀመር ሰብል ከመነሳት ጋር ተያይዞ ልንቸገር እንችላለን። እንደ ባለሙያ ግን ቅድመ ዝግጅት ለማድረግ የሚቀየሱ ቅየሳዎችን የሚለዩ ቦታዎችን ከሚመለከተው ፈጻሚ አካል ጋር የጋራ ለማድረግ ምቹ ሁኔታ ፈጥሮልናል የሚል ሀሳብ አስተያየት ነው መስጠት እንፈልገው። አመሰግናለሁ። ስሜ ሹመት ጌጡ እባላለሁ። የአስኩና አቦ ቀበሌ የግብርና ጽሕፈት ቤት ኃላፊ ነኝ። ያው ከግብርና ስራዎች አንፃር ሀሳብ ለመስጠት ስለጋበዝከኝ እጅግ አድርጌ አመሰግናለሁ። በ2017 የተፈጥሮ ሀብት ስራችን ምን እንደሚመስል ለማንሳት ያክል በመጀመሪያ ደረጃ 2017 ስራዎችን ለመስራት ከመጀመሪያውኑ በጣም ሰፊ የሆኑ የቅድመ ዝግጅት ስራዎችን በመስራት ከፍተኛ የሆኑ ውጤቶችን አስመዝግበናል ማለት ይቻላል። ቅድመ ዝግጅት ስራዎችን ስንሰራ ባለፈው አመትም ከመጀመሪያው ነው የሰው ኃይል በመለየት በኩል የልማት መሳሪያዎችን የወጣው ኃይል የሚያለማባቸው የልማት መሳሪያዎችን በመለየት በኩል የቅየሳ ስራዎችን በማጠናቀቅ በኩልና የሚሰሩ ቦታዎችን የትኛው ቅድሚያ እድል ሊሰጠው ይገባል በሚል ቦታዎችን በመለየት የቅድሚያ የሚሰጣቸውና ለማህበረሰቡ አስቸጋሪ ናቸው ብለን ያሰብናቸውን በመለየት ቅድሚያ ሰጠን በስፋት እየሰራንበት አመት ነው። ምናልባትም ለመጠቃቀስ ያክል የፊዚካል ስራዎች፣ የክትር ስራ፣ የቦረቦር ልማት ላይ የትሬንች፣ የእርከን እና ሌሎችም የውሃ መቀልበሻና የውሃ መፋሰሻ ቦይ ስራዎችን በስፋት የሰራንበት አመት ነው። ከዛ ባሻገር የደን ልማት ስራዎችን በስፋት የሰራንበት አመት ነበር። የደን ልማት ስራዎች ሲባል እንዲሁ በጥቅሉ የሚገለጽ ስያሜ ቢሆንም በውስጡ ግን ከተከላ ቦታ ልየታ አንስቶ ለዛ ተከላ ሊሆኑ የሚችሉ ሊሸፍኑ የሚችሉ የችግኝ ዝርያዎችን ቀድሞ በማፍላት በኩል ሰፊ ስራዎችን ሰርተን እንግዲህ ሰኔን ይዘን ሰፊ የሆነ የተከላ ስራ የሰራንበት እንደ ሀገርም የአረንጓዴ አሻራ ተከላ ፕሮግራም አዘጋጅተን ሰፊ የሆነ ፕሮግራም ተዘጋጅቶ በየቦታው
በየጎጡ በሚባል ደረጃ እንደ ቀበሌ ደግሞ አንድ ማዕከል የሆነ ቦታ በመምረጥ ሰፊ የሆነ የአረንጓዴ አሻራ ፕሮግራም ያከናወንበት አመት ነበረ። በሶስተኛ ደረጃ እኒህ በበጋ ወቅት የሰራናቸው ሰፊ ጉልበት ወጥቶባቸው የደከምንባቸው ጊዜ ያወጣንባቸው የደከምንባቸውን ስራዎች ሰኔ ወራት ላይ ደርሰን ሰፊ የሆነ የስነ ህይወታዊ ስራ ተከላ ያካሄድንበት፣ በሳር የተከልንበት፣ በመኖ የተከልንበት እንዲሁም በደን ችግኝ ዝርያዎች የሸፈንበት አመት ነበርና መልካም ስራዎችን አከናውነናል። ወደዚህ አመት ቅድመ ዝግጅታችን ስንመጣ የ2018 ዓመተ ምህረት የተፈጥሮ ሀብት ልማት ጥበቃና አጠቃቀም ከጅምሩ በጣም ሰፊ ስራዎችን እየሰራንበት ነው ያለነው። ቀድመን ያው አሁን ያገኘኸኝ በወረዳ ደረጃ የንቅናቄ መድረክ የሚካሄድበት ፕሮግራም ላይ ነው ያገኘኸኝ። ግን ከዚህ ቀድመን በቀበሌ ደረጃ ሰፊ የሆነ በየተፋሰሱ የተፋሰሱ ኮሚቴዎችን ቀድሞ በማግኘት ሰፊ የሆነ እቅድ ያቀርንበት አመት ነበር። ከመጀመሪያው በዚህ አመት ልንፈጽማቸው የምንችላቸውን ተግባራት ከማህበረሰቡ ጋር የጋራ በማድረግ ከኮሚቴው ጋር የጋራ በማድረግና በማቀናጀት እቅድ ያቀርንበት አመት ነበር። ከዛ ባሻገር እነዚህ እቅዶች የት ቦታ ያርፋሉ፣ የት ተፋሰስ ያርፋሉ፣ የት ጎጥ ያርፋሉ የሚለውን የመለየት ስራ የሰራንበት አመት ነው። ከዛ ውጭ የእነዚህ ስራዎች ለመስራት ምን ያክል የሰው ኃይል ያስፈልጋል፣ ምን ያክል የልማት መሳሪያ ያስፈልጋል፣ ምን ያክል የቅየሳ መሳሪያ ያስፈልጋል የሚለውን ቆጥረን ለይተን የተፋሰስ ስራዎችን ለመስራት ጉልበቱንና የልማት መሳሪያውን የማጣመርና የማቀናጀት ስራ የሰራንበት ጊዜ ላይ ነው ያገኘኝና ከዛ አሁን ደግሞ እንደ ወረዳ ያው ፕሮግራሙ ተዘጋጅቶ የንቅናቄ መድረክ ያካሄድንበት አመት ነው ጊዜ ላይ ነው አሁን ያለነው። ከዚህ በመቀጠል ደግሞ ወደ ቀበሌው ተመልሰን ሄደን እንደ ወረዳም የተሰጡን ተልእኮዎች እንደ ቀበሌም ደግሞ ከመጀመሪያው የጋራ ያረግናቸውን አቀናጅተን በጋራ የመግለጽና ማህበረሰቡን የመቀስቀስ ስራ ይጠበቅብናል። ስሜ ብርሃኑ አበራ እባላለሁ። ዙፋሪ አብስትል ቀበሌ አስተዳዳሪ ነኝ ወይም ቀበሌ አስተዳዳሪ ነኝ። አሁን ተፈጥሮ ሀብት ንቅናቄ መድረክ ያው ዛሬ ሰልጥነናል። ይህ አምና 2017 ጥሩ ስራ ነው የተሰራ። ተፋሰስ ልማት አሁን ተፋሰስ መሬት ወደ 3 አካፍለናል። ቀበሌ 3ቱ ተፋሰስ ራሱ የቻለ አደራጀት አለ። በአደራጀቱ መልክ ሰርተን አሁን ጥሩ ሁኔታ ላይ ነው። አሁን በዚህ በፊት ሲፈርስ የነበረ እርቀን አልፈረስም ማህበር ተረክቦ ዘላቂ እየተደረገ ነው ያለ ዘላቂ እየተደረገ ነው ያለ። አሁንም ቀጣይ ይህንን ተደራጅተን ሰርተን ይህን ዘላቂ ልማት ሰርተን ለመተከል ነው አሁን እየሰለጠን ያለ ነው። አሁን የተሻለ አምና የተሻለ ስራ ሰርተን አርሶ አደር የትውልድ ይህን መሬት ቦርቦር መሬት ውጦ የነበረውን አስተካክለን ትውልድ መስረከብ ነው የሚሰራው። ጀምረልኝ። በመጀመሪያ ስሜ ቢረሳው አምሳሉ ነው የሚባል ቅዳማዣ 01 ቀበሌ ብልጽግና ኃላፊ ነኝ። በእርግጥ እኛ በምናስተዳድረው ቀበሌ ውስጥ ጎመርታ ጎት የሚባል አካባቢ አለ። ያኛው አካባቢ አርሶ አደር ሙያ ላይ ተሰማርተው የሚገኙ ስለሆኑ በዙፋሪ አብሰክትም ተቀጠው ማንኛውም ተቀጠው ማለት ነው በማንኛውም በግብርናው ዘርፍ እየሰራን ነው ያለነው። በ2017 ዓመተ ምህረት ያው የአፈርና ውሃ ከበስራ በጋርዲ ተፋሰስ ቦታ ተሰርቷል። እነዚህ ተፋሰስ ስራዎች በትክክል የኔ ናቸው የኛ ጥቅም ናቸው በሚል ህብረተሰቡ ተገንዝቦ እኛም ተገንዝበን ልግቶሽ አስከርተን በዚህ አመት በርካታ የከብቶች መኖ ሆኖ እየገላገለን ነው ያለው እና ጠቃሚ መሆኑን ህብረተሰቡ እየተረዳ እኛም እያወቅነ